Iran has released is a vast underground missile arsenal. የኢራን የከርሰ ምድር ከተሞች ሀገሪቱ በተራሮቿ ውስጥ የገነባቻቸው የማይበገሩ የብረት ምሽጎች ሲሆኑ It is about precision, power and impact. ልክ እንደ ባህር ክፍት ቢመስልም በውስጡ ግን በሺዎች የሚቆጠሩ ፈንጂዎችና የተቀበሩ ወታደራዊ በንከሮች ሊኖሩበት የሚችል ገዳይ ሜዳ ነው። የፋርስ ገዳይ መሳሪያዎች ናቸው። ባለስቲክ ሚሳኤል ጋሻው የኢራን ሉዓላዊነት የማይደፈር መሆኑን ለዓለም የሚያበስር ወታደራዊ አርማ ነው። የወደብ መሰረተ ልማቶችና ስልታዊ ኢላማዎች በኢራን የጥቃት ክልል ውስጥ ናቸው ማለት ነው። የማይደፈረው የብረት ግንብ፣ የኢራን ተፈጥሯዊ ምሽጎችና የከርሰ ምድር ከተሞች ሚስጥር። በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና ባጠላና የጂኦፖለቲካ ትኩሳቱም ጣራ በነካ ቁጥር በዓለም አቀፍ ወታደራዊ ስትራቴጂስቶችና በሃያላን ሀገራት የጦር ክፍሎች አንድ እረፍት የሚነሳ ጥያቄ ይስተጋባል። ኢራንን በአየር ድብደባና በማዕቀብ ብቻ ማንበርከክ ይቻላል ወይስ የምድር ጦር ማስፈር ግድ ይላል የሚል ጥያቄ። ይህ ጥያቄ ለዓመታት እንደ ስነልቦናዊ ጫናና እንደ ዲፕሎማሲያዊ ማስፈራሪያ ሲያገለግል ቢቆይም ወደ ተግባር ሲቀየር ግን ውጤቱ ከመላምት በላይ የሆነና መላውን ዓለም ወደማይወጡት አዘቅት የሚከት ስትራቴጂያዊ ቀውስ ሊሆን እንደሚችል ይገመታል። ኢራን በካርታ ላይ የምትታይ ተራ ሀገር አይደለችም። ይልቁንም ለሺህ ዓመታት በፋርስ ባህረ ሰላጤ ዳርቻ ላይ የጸናች በተፈጥሯዊ ግዙፍ አለቶችና በሰው ሰራሽ የከርሰ ምድር ከተሞች የታጠረች የማትደፈር ምሽግ ናት። ከዛግሮስ እልህኛ ተራሮች አንስቶ እስከ ማዕከላዊው በረሃ ብርቱና ተስፋ አስቆራጭ ሙቀት፣ ከባህር ላይ የንብ ቀፎ ጥቃቶች እስከማይዳሰሱትና ረቂቅ የኤሌክትሮኒክስ ጦር መሳሪያዎች ድረስ ያሏት ወታደራዊ ዝግጅቶች ለማንኛውም ወራሪ ኃይል ወደ መጣህበት ተመለስ የሚሉ የሞት ደወሎች ናቸው። ይህች ሀገር ከመሬት በላይ ባሉት ተራሮቿ ብቻ ሳይሆን ከመሬት በታች በገነባቻቸው የሚሳኤል ከተሞች አማካኝነት ጠላትን ገና ድንበሯ ሳይቃረብ በሩቅ የመቅጣት አቅሙም አላት። በዛሬው የሳሎን ቲዩብ ጥንቅራችንም የኢራንን የማይበገሩ ተፈጥሯዊ ጋሻዎች፣ እጅግ የተራቀቁ የድሮንና የሚሳኤል ቴክኖሎጂዎቿን እንዲሁም በሚሊዮኖች የሚቆጠርና ለዓላማው ሞትን የተጠየፈውን ህዝባዊ ተጋድሎ ዝግጅት በጥልቀት እንፈትሻለን። በኢራን ምድር እግረኛ ጦር ማስገባት በእርግጥ የታለመለትን ፖለቲካዊ ግብ የሚያሳካ ስልታዊ እርምጃ